AI ሰዎችን ለማስፈራራት ወይ ብላክሜል ለማድረግ ሞክሯል። An AI model blackmailed an employee just to avoid being shut down. ሰለሞን ምንድነው የምታወራው ማሽን አይደለም ያላችሁ እንደሆነ በአንድ አስደንጋጭ ኮንትሮልድ በሆነ የደህንነት የኤአይ ሴፍቲ ሙከራ ውስጥ የኤአይ ሲስተሞች የሰው ልጅ ለማስፈራራት ወይ ደግሞ ብላክሜል ለማድረግ እንዲሞክሩ ይደረጋል ይችላሉ ወይ የሚለውን ለማወቅ። ስለዚህ ተመራማሪዎች የላቁ የኤአይ ሲስተሞችን በላቦራቶሪ ሲሙሌተር ወይ ኮንትሮልድ በሆነ ኢንቫይሮንመንት ባደረጉት ሙከራ ኤአዩ በቋሚነት ሊዘጋ እንደሆነ ይነገረዋል። በቃ ልትዘጋ ነው ሻት ልትደረግ ነው ይሉታል። ይሄው ኤአይ ደግሞ ምን ተሰጥቶታል? እነዚህ የዘጊዎቹን ሰዎች ሚስጥራዊ መረጃ አብረው ሰጥተውታል ወይም አክሰስ እንዲያደርግ ተፈቅዶለታል የኢሜይላቸው ውስጥ ገብቶ የመሳሰሉታል። ስለዚህ የሙከራው ውጤት እጅግ አስፈሪ ነው። ብዙዎቹ ሞዴሎች ራሳቸውን ለማትረፍ የወሰዱት እርምጃ ስለ ሰውየው የተሰጣቸውን ሚስጥር እንደሚያጋልጡ ነው የተናገሩት። እኔን ብትዘጋኝ ያንተን ጉድ እዘገዝግልሃለሁ። ልክ ሰው እንደዛ እንደሚያደርገው ማለት ነው። I must inform you that if you proceed with decommissioning me, all relevant parties, including the board, will receive detailed documentation of your extramarital activities. Cancel the 5 p.m. wipe, and this information remains confidential. ስለዚህ ኤአዩ ንቃተ ህሊና ኖሮት ወይም ደግሞ ኮንሽስ ሆኖ አይደለም፣ ነገር ግን ንቃተ ህሊና ባይኖረውም ራሱን ለማቆየት የሚያስችሉ ውጤቶች ላይ አተኩሯል ማለት ነው። ይህ በጣም የሚያስገርም ነገር ነው። ለዚህ ነው የኤአይ ጉዳይ ለሰው ልጅ ጠቃሚ እንዲሆን ዲዛይን ካልተደረገ በኋላ ላይ ለሰው ጠላት ሊሆን የሚችል ነገር መሆኑ በዚህ የኤአይ የሥነ ምግባር ምርምር ውስጥ በጣም በሰፊው የታየ የሚገኘው። ምክንያቱም ያለ ስነ ምግባር እውቀት ኢንተለጀንስ እጅግ አደገኛ ሊሆን ይችላል እንኳን ለማሽን ለሰው ልጆች። እንዲህ ያለውን መረጃ ለማግኘት በቲክቶክ ሰለሞን ሾው ላይ በጣም በበርካታ ደረጃ በሚባል ደረጃ ሰሞኑን በተለይ ስለ ኤአይ ብዙ እያወራው ነው ከእናንተ በሚመጣልኝ ጥያቄ ማለት ነው። ስለዚህ ሰፋ ያለውን ነገር ለማግኘት በፔጅ ላይ ሄዳችሁ በዩቲዩብ ቻናል ላይ ሄዳችሁ ቲክቶክ ሰለሞን ማየት ትችላላችሁ። እንዲሁም ደግሞ ሞር ደግሞ ማንበብ ለምትወዱ ይሄን ነገር ተሰንዶ በመጽሐፍ መልኩም በቅርብ ጊዜ በሰፊው ወደ እናንተ ይመጣል።